ዛሬ በእናንተ አንጻር የሚበር ከሳሹ ይከሰከሳል። ይከሰከሳል። ምንድነው የሚያማችሁ? ችግሬ ብዙ ነው። ሁሉ ዛሬ ይለካል። አሜን። ከየት ነው? ከአዲስ አበባ ነው የመጣችሁት? አዲስ አበባ። በአንተ ዙሪያ ያለ ተጽዕኖ የፈጠረ መንፈስ ግን ወደ ከምባታ ሀዲያ መስመር ከምባታ ነኝ። ከምባታ ነክ አንድ ታዴ የሚባል ሰው እኔ ነኝ። አንተ ይህን ሰው የሚያሰቃየው በሽታ አይደለም፣ መንፈስ ነው፣ አሰራር ነው፣ ተደግሞበታል። እስከ 60 ሺህ ብር በየአመቱ የሚገበር ቦታ አየው። እግዚአብሔር እሳትን ጥያለሁ አለኝ። አሜን። ዛሬ ከእናንተ ዙሪያ የሚቆስል መንፈስ አለ፣ ዳግም የማይፈወስ አንተ ተመቶ ሽባ ሆኖ የሚቀር እኔ አንተን ቢሆን ዝም ብዬ አሜን ብዬ ወስዳለሁ። ሊያዋርደኝ የወጣውን እግዚአብሔር አዋረደው። አምናለሁ። በብላቴናው ላይ እግዚአብሔር እንደሚሰራ አምኜ ነው መጣሁት። እስካሁን ድረስ እኮ ብዙ ሚሊዮን ብር እኮ አፍስሻለሁ። ለማይጠቅመኝ ነገር ብዙ ሚሊዮን። አንድ ማታ ዳር እኮ 70 ሺህ የከፈልኩበት ሐኪም ቤት አለ። ከመስከረምና ከነሐሴ መሃል ባለው በ5 እና በ6 ቀን በጥብቅ የሚከፈል ግብራ ያለው መስከረም 17 ነው የወደቅኩት። በቃ መስከረም 17 ከዛ ወዲህ በቃ በእኛ አልጋ ነው የወደቅከው። በቃ የበዓል ዕለት ነው የወደቅኩት። አንድ ከቦር የሚባል ስም የባለቤት አባት ናቸው። አንዷን ሴት ደግሞ ተዋበች ተብላ የምትጠራ የወንድሙ ልጅ ናት። የሱ የወንድሙ ልጅ